ያዕቆብ ዘስሩግ እመቤታችን ቅድስት ድንግል ማርያምን እሳታዊት ታቦት ይላታል። የቀደመችይቱ የቃል ኪዳኑ ታቦት የበኋላይቱ የድንግል ማርያምን ሕይወት ይመስላል። ህዳር 1 ቀን ቅድስት ድንግል ማርያም የምትታሰብበት ዓመታዊ ክብረ በዓሏ ነው። በዚህች ዕለት እመቤታችን ቅድስት ድንግል ማርያም ምሳሌ የሆነችው ቅድስቲቱ ታቦት ለሙሴ ከተሰጠችበት ጊዜ ጀምሮ በብሉይ ኪዳን ያደረገቻቸው ድንቅ ስራዎች የሚታሰብበት፣ በተለይም ደግሞ ዳጎንን አሳፍራ ከመሬት ላይ ጥላ አድቅቃ በፊልስጤማውያን ላይ መቅሰፍትን አምጥታ እግዚአብሔር አምላክም በእሷ ላይ ድንቅ ታምር የሰራበት፣ ከዚያም በኋላ ደግሞ በንጉሥ ሰለሞን ልጅ በቀዳማዊ ምኒልክና በሊቀ ካህኑ አዛርያስ አማካኝነት እግዚአብሔር ፈቅዶ ወደ ኢትዮጵያ የመጣችበትና ኢትዮጵያ ባደራ የተቀበለችበት ዕለት ነው። የቃል ኪዳኗ ታቦት ሕይወት የእመቤታችን ሕይወት ይመስላል። አንድ ሰው በመጽሐፍ ቅዱስ ውስጥ ቅድስቲቱ ታቦት ያሳለፈችውን ሕይወት ቢመለከትና እመቤታችን ያሳለፈችውን ሕይወት ቢመለከት ለበኋላ ለእመቤታችን ምስጢርና ምሳሌ ሆኖ ያገኘዋል። እግዚአብሔር አምላክ ሙሴን ወደ ደብረ ሲና ከጠራው በኋላ ሙሴ 40 ቀን ጾሞ ነበር። ታዲያ በ40ኛው ቀን ስርዓተ ኦሪትን ካስተማረው በኋላ ቅድስት የሆነችዋን ታቦት ራሱ አዘጋጅቶ እግዚአብሔር ራሱ ጽፎበት ሰጥቶታል። ታዲያ ሙሴ ወደ ከተራራው ይዞ ሲወርድ አጋጣሚ እነዚህ እስራኤላውያን የላም ጥጃ አቆመው እየሰገዱ ስላገኛቸው ሙሴ ንጉሥ በመንግስቱ ጎልማሳ በሚስቱ ቀናይ እንደሆነ እነዚያን 2 ጽላቶች በእጆቹ የያዛቸውን እጅግ ስለተበሳጨ ወደ ህዝቡ ቢወረውረው በዚያን ሰዓት 3000 ህዝብ ከታቦቲቱ ኃይልና ስልጣን የተነሳ ሞተዋል። ከዛ በኋላ ግን ለዚያች ምትክ እንድትሆን ሁለተኛ ታቦትና ጽላት እግዚአብሔር አምላክ እንዲሰራ ለሙሴ ያዞታል። ታዲያ ታቦቲቱን ሲሰራ ከማይነቅዝ የግራር እንጨት ነው ስራ ያለው። የማይነቅዝ ማለት ምን ማለት ነው? በእኛም ሲተረት አሁን በሀገራችንም ከእንጨት መርጠው ለታቦት ከሰው መርጠው ለሹመት ይባላል። እንኳን ለታቦት ሰው እንኳን ቤት ሲሰራ የማይነቅዝ ያረጠበ ደረቅነት ያለው ለቤት መስሪያነት የሚመች ነው የሚሆነው። ያቺ ቅድስቲቱ ታቦት ለክብረ እግዚአብሔርም ነው ከማይነቅዝ የግራር እንጨት ያለው። ሁለተኛው ደግሞ ደጓሏ ለእመቤታችን ምሳሌ ይነስላላት ነው። እንዴት? የማይነቅዝ እንጨት ማለት እመቤታችን ያ መንቀዝ የተባለ መርገመ ስጋ መርገመ ነፍስ ካላገኛት ከንጽሕት ቅድስት ድንግል ማርያም የወደቀ ስጋ አይደለ ንጹህ ስጋን ሙስና መቃብርን አይደለ የተቀደሰ ሰውነትን ይዛ ከተገኘሽ ከቅድስት ድንግል ማርያም ፍጹም ሰው ሆኖ ለመወለዱ ምስጢርና ምሳሌነት አለው። ስለዚህ የበኋላ ታቦት ማለት እመቤታችን ናት። ከማይነቅዝ የሚለው መርገም ያላረፈባት ጉስቁልና ያልወደቀባት መሆኗን ያመለክታል። ከዛ ደግሞ ታቦቲቱን በውስጥና በውጭ በወርቅ ለብጣት ብሎታል። በውስጥና በውጭ በወርቅ ለብጣት ደግሞ ማለት እመቤታችን ቅድስት ድንግል ማርያም በስጋም በነፍስም በአፋ በውጭም በውስጥም ንጹህ ለመሆኗ ምሳሌነት አለው። የእመቤታችን ንጽህና በምድር ላይ ካሉ ከወርቅና ከዕንቁ ይበልጣል። ለዚህ ነው ሶሎሞንም ጥበበኛው በመኃልየ መኃልየ ሶሎሞን መጽሐፉ ላይ አልብኪ ነውር ያላት እመቤታችንን ምንም ነውር የለብሽም ብሏታል። ምን ማለት ነው? ነውር የለብሽም መርገመ ስጋ መርገመ ነፍስም የሐልዮ ኃጢአትም ጭምር የነቢብም የገቢርም ኃጢአት አልተገኘብሽም ማለት ነው። ከዛ በኋላ ያቺን ታቦቲቱ እንዳዘዘው ሰራ። ጽላቱን ከእብነ በረድ አዘጋጀና እግዚአብሔር አምላክ በብርሃናዊ በተቀደሰ እጆቹ 10ቱን ቃላት ጽፎበታል። ስለዚህ ዛሬ በአክሱም ጽዮን የምናገኛት ያቺ ቅድስቲቱ ታቦት ማለት ሙሴ በእጆቹ ያዘጋጃት እግዚአብሔር ራሱ በእጁ የጻፈባት የእግዚአብሔር ለሰው ልጆች የሰጣት የተቀደሰች መገናኛ ዙፋኑ ናት። ታዲያ እንግዲህ ታቦቲቱ ለብዙ ዘመናት ከሙሴ መሪነት ጋር አብራ የቆየች ናት። ኢያሱም ሲተካ በኢያሱ ላይ አድሮ እግዚአብሔር አምላክ ድንቅ ስራ ሲሰራ ታቦቲቱ ከኢያሱም አልተለየችም። ታዲያ እስከ ሶሎሞን ዘመን ድረስ ከእስራኤላውያን አልተለየችም። ታቦቲቱ እስራኤላውያን መከራ ሲገጥማቸው አብራ መከራ እየተቀበለች እንደውም በአፍኒንና በፊንሐስ ዘመን ጭምር ኃጢአትና በደል በቤተ መቅደስ ስለበዛ ታቦቲቱ ተወስዳ በፊልስጤማውያን እጅ ገብታ ነበር። የሚደንቀው ነገር በፊልስጤማውያን እጅ በነበረችበት ሰዓት እነዚያ ጨካኝ ፊልስጤማውያን ለታቦቲቱን ለማቃለልና ምንም ድንቅ ታምር መስራት የማስችል ተራናት ብሎ ለመሳለቅ ከዳጎን በታች አስቀመጧት ይላል። በራቸውን ዘግተው ቢወጡ ግን ቅድስቲቱ ታቦት የእግዚአብሔር መንፈስ ያደረባት ያንን ዳቆን ከመሬት ላይ ጥላ ተሰባብሮ እንዲወድቅ አድርገዋለች እና ፊልስጤማውያን ሲመጡ እጅግ ደነገጡ። በዚህም አላበቃ፣ በእግዚአብሔር በታቦቲቱ ላይ ድንቅ ስራ ሰራ። ፊልስጤማውያንም ህዝቡ ጭምር በደዌና በቁስል ተመቱ። ይህን ጊዜ ነገስታቱና መኳንንቱ በጣም ስለጨነቃቸው ለነዛ ሙት ሳቢ ለሆኑ ለጠንቋዮቹ ሄዱና ምን እናድርግ አሏቸው ይላል። ላሞችን አጥምደን በሰረገላ ላይ አድርገን ወርቅና መማለጃ ከወደ ኋላ ላይ ጭነን ወደ ሀገሯ እንስደዳት አሉ። በዚህ ተስማሙ። ገና የወለዱ ላሞች ናቸው። እነሱን ጠምደው ከኋላ ሰረገላ አድርገው እንደ እጅ መንሻም እንዲሆን ወርቅና ብር እንቁን ከአጠገቧ ላይ አድርገው ወደ እስራኤል ሰደዋታል።
በዚያ ዘመን ደግሞ ታቦቲቱ ወደ እስራኤል የምትመለስበት ዘመን ማለት ንጉሥ ዳዊት ስልጣን የያዘበት ዘመን ማለት ነው። እስራኤላውያን ወታደሮቹና ካህናቱ ቅድስቲቱ ታቦት ይዘዋል ሊመጡ ሲል ካህናቱ መንካት የሚገባቸውን ብቻ ቅድስት ታቦት፣ ኦዛ ግን በእጆቹ በመንካቱ ተቀስፏል። ምክንያቱም ኦዛ ለምንድን ነበር የነካው? ለታቦቲቱ አዝኖ ነበር። ነገር ግን የእግዚአብሔርን ታቦት ከካህናት በቀር ማንም መንካት አይገባውም ነበር። ላሞቹ ሲፋንኑ ታቦቲቱ የምትወርቅ መስሎት ዘሎ እጁን ቢሰነዝር በዚያ ሰዓት ተቀስፎ ሞቷል። ይህም ለበኋላ ለእመቤታችን ምሳሌ ነው። ለእመቤታችን ለቅድስት ድንግል ማርያም። እመቤታችን ቅድስት ድንግል ማርያም በእረፍቷ መታሰቢያ በጥር 21 ቀን ከተደረጉ ተአምራት መካከል አንዱ ከአይሁድ ተልኮ የመጣ ታውፈንያ የተባለ ሰው አይሁዳዊ ነው። የእመቤታችንን አስክሬን አቃጥላለሁ ቢል መልአኩ እጁን ቀስፎት በኋላ ግን እጁ ተመልሶለት ተፈውሷል እና የተዋፈንያ ምሳሌ እንደሆነ ሊቃውንት ያነሳሉ። ተአምር ቅዱስ ዳዊት ሲሰማ ምን አለ? ቅድስቲቱ ታቦት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል በማለት አርንቆ ተናገረ። ከበኋላ ላይ በንጉሥ ሶሎሞን ዘመን ግን በቀዳማዊ ምኒልክ አማካኝነት አዛሪያስና በተባለው ካህንና በሌሎቹ ካህናት አማካኝነት ቅድስቲቱ ታቦት ወደ ኢትዮጵያ መጥታ በተለያዩ ሀገራት ከረገጠች በኋላ ወይም ከተቀመጠች በኋላ ወደ አክሱም ጽዮን ዛሬ ባለችው በተቀደሰችው ቤተ መቅደስ ለብዙ ዓመታት ተቀምጣ እናገኛታለን። ወደ ኢትዮጵያ ቅድስቲቱ ታቦት ብቻ አይደለም የመጣችው፣ እመቤታችንም መጥታለች። ለዚህ ቅድስቲቱ ታቦት የእመቤታችንን ሕይወት ይመስላል ያልነው ከዚህ መነሻነት ነው። በዚች ቀን በአክሱም ጽዮን ቅድስቲቱ ድንግል ማርያም በእልልታና በይባቤ የምትከበርበት የምትመሰገንበት፣ ታቦቲቱም ወደ ኢትዮጵያ በመምጣቷ ሐሴትን የምናደርግበት ቀን ነው። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤቷን ያሳትፈን። በዓሉንም የተባረከና የተቀደሰ ያድርግልን።